የወረቀት ዘንቢል ማምረቻ ንግድን ዛሬ ጀምሮ የሚያስፈልጉ እቃዎችን ከነዋጋቸው ይዘንላችሁ ቀርበናል። ሰላም የፋሚሊ ገበያ ቤተሰቦች እንዴት ናችሁ? በዛሬው የገበያ ጥናት ፕሮግራማችን ለእናንተ ለውድ ተመልካቾቻችን ይጠቅማል ያለውን ወቅታዊ የቢዝነስ ሀሳብ ይዘንላችሁ ቀርበናል። ይህ የቢዝነስ ሀሳብ ከላይ እንደነገርናችሁ የወረቀት ዘንቢል ማምረት ወይም ፔፐር ባግ ማምረት ነው። ይሄንን ፔፐር ባግ ለማምረት ምን አይነት እቃዎች ያስፈልጋሉ እንዲሁም ደግሞ በምን አይነት መንገድ መስራት እንችላለን የሚለውን እናያለን። ከዛ ባለፈ ስልጠናውን የት እናገኛለን የሚለውን እናያለን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትቆዩ እንጋብዛለን። እንግዲህ ይሄንን ቢዝነስ ለመጀመር በምን አይነት መንገድ እንጀምራለን የሚለውን እናያለን። ይሄንን ቢዝነስ ስትጀምሩ በሁለት መንገድ መጀመር ትችላላችሁ። የመጀመሪያው በማኑዋል ዌይ መጀመር ትችላላችሁ። በሰው ኃይል መጀመር ትችላላችሁ። ማለትም በአብዛኛው ስራው የሚሰራው ወይም ደግሞ ፔፐር ባግ የምታመርቱት ማኑዋሊ ነው ማለት ነው። ስለዚህ ይሄ ቪዲዮ በአብዛኛው የሚያተኩረው ማኑዋሊ በመንሰራበት ጊዜ የሚያስፈልጉትን ነገሮች ምንድናቸው የሚለውን ነገር እናያለን ማለት ነው። በማሽን የምትሰሩ ከሆነ እንደ ጥያቄያችሁ ኮሜንት ላይ አይቼ ቀጣይ ቪዲዮ ላይ ሰራላችኋለሁ። ማኑዋሊ ፔፐር ባግ ለማምረት ወይም የወረቀት ዘንቢል ለማምረት የሚያስፈልጉት ነገሮች ምንድናቸው የሚሉትን እናያለን። የመጀመሪያው የሰው ኃይል ያስፈልጋል። እንደ ገበያው መሰረት የሰው ኃይላችንን መጨመር ወይም መቀነስ እንችላለን። ስለዚህ በዋነኝነት የሰው ኃይል ያስፈልጋችኋል ማለት ነው። በመቀጠል ፔፐር ባግ ወይም የወረቀት ዘንቢል የምትሰሩበት ዋነኛ ግብአት ወረቀት ያስፈልጋችኋል። ዋጋውን አጠቃላይ ስለምነግራችሁ እስከ መጨረሻው አብራችሁን ቆዩ። ወረቀቱን ደግሞ ለማጣጠፍ ለመቆራረጥ ከተርና መቀስ ያስፈልጋችኋል። ከተር ወይም መቀስ በፈለጋችሁበት መንገድ ወረቀቱን ለመቆራረጥ ይጠቅማችኋል። ከዛ ባለፈ ደግሞ ወረቀቱን መብሻ ከበሳችሁ ደግሞ ካንሱር ማስገባት ይኖርባችኋል። ካንሱር ካስገባችሁ በኋላ ካንሱሩን የምትጨፈልቁበት መጨፍለቂያም ያስፈልጋችኋል። ካንሱሩ ላይ የምታንጠለጥሉት ገመዱን የምትቆርጡበት መቀስና ከተር ያስፈልጋል ማለት ነው። ከዛ ባለፈ ደግሞ ወረቀት ማጣበቂያ የሚሆን ኮላ ያስፈልጋችኋል ማለት ነው። በአጠቃላይ የወረቀት ዘንቢል ወይም ፔፐር ባግ ለማምረት የሚያስፈልጋችሁ ግብአቶች ወረቀት፣ መብሻ፣ ካንሱር፣ ኮላ፣ መጨፍለቂያ፣ ከተር ወይም መቀስ እንዲሁም ደግሞ ገመድ ያስፈልጋችኋል ማለት ነው። ከላይ የነገርኳችሁን ግብአቶች በጠቅላላ ዋጋቸውን ነግራችኋለሁ። ይህም ለመጀመር በቂ ይሆናል ማለት ነው። እነዚህ እቃዎች በጠቅላላ ከ10 እስከ 15 ሺህ ብር ልታገኙ ትችላላችሁ። ከየት ነው የምናገኘው የሚለውን በኋላ ላይ የምናግራችሁ ይሆናል። ይህን ቪዲዮ አዳምጣችሁ ከጨረሳችሁ በኋላ ሌሎች የሚያስፈልጉ ነገሮች ስላሉ አንድ ላይ መግዛት ትችላላችሁ። አሁን የጠቀስኳቸው ከ10 እስከ 15 ሺህ ብር የሚያወጡት እነዚህ እቃዎች የወረቀት ዘንቢሉን ለማምረት የሚያስፈልጉ ግብአቶች ናቸው። ፔፐር ባግ ወይም የወረቀት ዘንቢል ካመረታችሁ በኋላ ቀጣይ ስቴፕ ምንድነው የሚለውን እናያለን። ለድርጅት የምትሸጡ ከሆነ የዛ ድርጅት ሎጎ ወይም ድርጅቱ የሚፈልገውን ቴክስት ፔፐር ባጉ ላይ ፕሪንት ማድረግ ይኖርባችኋል። ፔፐር ማምረት ብቻ አይደለም። ከመረጣችሁ በኋላ ሙሉ ወረቀቱን ላይ የሎጎውን ወይም ጽሁፎቹን በተለያየ ቅርጽና ቀለም ፕሪንት ማድረግ ይኖርባችኋል። አንድ ድርጅት የፈለገውን ሎጎና ጽሁፍ ፕሪንት ማስደረግ በእናንተ በኩል መጨረስ ይችላል ማለት ነው። ቅድም ከጠቀስኳቸው ከሚያስፈልጉት ነገሮች ባለፈ ወረቀቱ ላይ ፕሪንት ለማድረግ የሚያስፈልጓችሁ ለማተም የሚረዷችሁ እቃዎች ያስፈልጋችኋል ማለት ነው። ለማተም የሚያስፈልጋችሁን ሲልክ ስክሪን መግዛት ይኖርባችኋል ማለት ነው። ሲልክ ስክሪን ውስጥ ላከር አለ። ላከር ፊልም የምታዘጋጁበት እቃ ነው። እንዲሁም ደግሞ ፕሪንት ስታደርጉ የተለያየ ቀለሞችን ስለምትጠቀሙ ቀለምም ያስፈልጋችኋል ማለት ነው። ከዛ ባለፈ ደግሞ ላይት ቦክስ ያስፈልጋችኋል። ከሲልክ ስክሪን ማሽን ጋር የሚመጡ ናቸው። ላይት ቦክስ የሚያስፈልጋችሁ የፈለጋችሁትን ዲዛይን ለመቅረጽ የሚያስፈልጋችሁ ኢኩዊፕመንት ነው ማለት ነው። ከሲልክ ስክሪን ማሽን ጋር የሚመጣ ነው። እንዲሁም ደግሞ በስተመጨረሻ ሲልክ ስክሪን ያስፈልጋችኋል ማለት ነው። አሁን የጠቀስኳቸው ለማተም የሚያስፈልጉ ዋና ግብአቶች ናቸው ማለት ነው። እነዚህ በጠቅላላ ሲልክ ስክሪን ማሽን ስትገዙ በቀላሉ የምታገኟቸው ናቸው።
በምን አይነት መልኩ ወረቀቶች ላይ እናተማለን ካላችሁ ይሄንን ለማድረግ ስልጠና ያስፈልጋችኋል። ስልጠናውን በምን አይነት መልኩ እናገኛለን የሚለውን ከመጥቀሴ በፊት ሲልክ ስክሪን ማሽኑን ወይም ደግሞ ፕሪንት የምታደርጉበት ማሽን ስንት ነው የሚሸጠው የሚለውን ነግራችኋለሁ። ሲልክ ስክሪን ማሽኑን በተለያየ አይነትና ሳይዝ ማግኘት ትችላላችሁ። እንደ ገበያችሁ መጠን ሳይዝ መወሰን ትችላላችሁ። ለምሳሌ በጣም ዲማንድ የሚበዛባችሁ ከሆነ በብዛት ሊያሰራችሁ የሚችል ሲልክ ስክሪን ማሽን መምረጥ ትችላላችሁ። ወይም ደግሞ ገበያ ላይ በትንሹ መጀመር ከፈለጋችሁ ትንሽዬ ለማምረት የሚያስችላችሁን ሲልክ ስክሪን መግዛት ትችላላችሁ። ሲልክ ስክሪኑ ቅድም ከጠቀስኳቸው የፕሪንት እቃዎች ጋር አንድ ላይ ነው የሚሸጠው። ስለዚህ እናንተም እንደምትፈልጉት ሳይዝ ትንሹንም ወይም ትልቁንም መግዛት ትችላላችሁ። ዋጋው አጠቃላይ ከ40 እስከ 50 ሺህ ብር ቅድም ከጠቀስኳቸው እቃዎች ጋር አንድ ላይ ማግኘት ትችላላችሁ። ስለዚህ ጠቅላላ ወጪያችሁ ትንሹ ከ50 እስከ 65 ሺህ ብር ይደርሳል ማለት ነው። ይሄ የብር መጠን ቅድም የጠቀስኳቸውን የፕሪንቲንግ ማሽኖችን እንዲሁም ሮ ማቴሪያል ሃንድ ቱሎችን ጠቅለል አድርጎ ሁሉንም አንድ ላይ በፓኬጅ መግዛት ከፈለጋችሁ የምታገኙበት ዋጋ ነው ማለት ነው። ግን እቃዎቹን ብቻ መግዛት በቂ አይደለም። እቃዎቹን ከመግዛትም ባሻገር ስልጠና ያስፈልጋችኋል። በተለይ በምን አይነት መልኩ ፔፐር ባጉን መስራት ወይም የወረቀት ዘንቢሉን ማምረት እንችላለን፣ እንዲሁም ደግሞ በምን አይነት መልኩ ፕሪንቲንግ መስራት እንችላለን የሚለውን በቂ የሆነ ስልጠና ያስፈልጋችኋል ማለት ነው። ውድ የፋሚሊ ገበያ ቤተሰቦች በቀጣይ ስልጠናውን የት እንደምታገኙና ሌሎች ጠቃሚ የቢዝነስ መረጃዎችን ይዘንላችሁ እንቀርባለን። ቀጣይ እስከምንገናኝ ሰላም ቆዩን።